አለይኩም ቤተሰቦቼ ባለፈው ስለ ኤክስ ሪካርድ ቪዲዮ ሰርቼ ምንም ነገር ሳላስገባ ነበር የፖስትኩት። ሃሽታግ ታግ ምንም ነገር ሳላስገባ ነበር የፖስትኩት። ዛሬ እቺ ቪዲዮ ለእናንተ ሼር ላደርግላችሁ ነው። ኤክስ ሪካርደር ያ ማለት እቺኛው ማለት ነው። እቺኛው ኤክስ ሪካርደር ትባላለች። ከፕሌይ ስቶር ዳውንሎድ አድርጓት። ልክ እንደኔ እንደዚህ እያስተማራችሁ የምትሉባት ማለት ነው። በካሜራ ሳትወጡ የምትፈልጉትን ነገር የምታስተምሩባት ከፕሌይ ስቶሪ ኤክስ ሪካርደር ብላችሁ ስትጽፉ በጣም ብዙ አይነት ነው የሚመጣላችሁ። አያችኋት? በመሀል ውሃ የሆነች ትንሽዬ ክብ ነገር አለች፣ ይችኛው ማለት ነው። እቺ ምንድን ያደረኩባት እሷ ያለችበት ዳውንሎድ አድርጎ ብዙ አይነት እንደዚህ አይነት አለ። እቺን ዳውንሎድ ብታረጉ አሪፍ ነው። ስከፍቱት ማስታወቂያ አለው ከላይ ስከፍቱት እንደዚህ አይነት ይመጣላችኋል። እንደዚህ አይነት ይመጣላችኋል። ይሄኛው የመጀመሪያው ይሄኛው ማለት ነው። ቅርታ እቺኛዋ አፕ ሳውንድ ሪካርድ የምትለዋ በስልካችን እያየን ለምሳሌ ዩቲዩብ ላይ እያየን ቪዲዮ መስራት ፈልገን ከሆነ የስልካችን ያለው ነገር የምትቀዳናት እሱን 0 ነው ያደረኩት። ምክንያቱም እኔ የራሴን ድምፅ ነው ፈለኩት። አሁን እኔ ቮይስ ሪካርደር የሚለው ላይ አርግቼ 130 አርጌ ነው እየተጠቀምኩኝ ያለሁት። 100 ላርገው፣ 100 ይሻለኛል። እችን ሴቲንግ ውስጥ ገብታችሁ ታስተካክላላችሁ ማለት ነው። በጣም ቀላል ነው። ሌላ ደግሞ ወደዚህ እንምጣና እዚህ ጋር ያገኘናቸው የሰራናቸው ቪዲዮዎችን ኤዲት ማድረግ እንችላለን። ከላይ ስክሪንሻት አለ። እዛው ወደ ስክሪንሻት ለማድረግ ስንፈልግ በዚች በፕላትፎርሙ በዚች አፕሊኬሽን ስክሪንሻት ማድረግ እንችላለን። ስክሪንሻት የምትላችኛው ማለት ነው። ያው በዚህ መልኩ አበራውን አባል እፈልጋታለሁ። እዚህ ጋር ደግሞ ብሩሽ አለ። ብሩሽ ማለት ይሄ የምንጽፍበት ማለት ነው። ይችኛው እንደዚህ አርግተን ምልክት የምንሰጥበት ብሩሽ ናት። ሌላ ደግሞ ብዙ አይነት አሉ። ዋና ዋና የምንጠቀምባቸው ናቸው ያሳየኋችሁ። አውርዷት፣ አሪፍ ናት። ይችኛው ፌስ ካሜራ ፌስ ካሜራ ለምሳሌ ዩቲዩብ ላይ የሆነ ቪዲዮ እያየን መቅረጽ ፈልገን ከሆነ የኛ ፊት በትንሹ ወጣ ከላይ ወይ ከታች አድርገነው ዩቲዩብ ላይ የምንፈልገው ቪዲዮ መስራት እንችላለን። ሞኔታይዝ የሆኑ ሰዎች እየሰሩባት ነው። እኛ ግን አዳዲሶች ስለሆንን ይሄ ነገር ብዙም አይፈቀድልንም። ኮፒራይት ይዘናላችኋለሁ። እቺኛው ማለት ነው ፌስ ካሜራ የምትባለው ይሄ ነው። በጣም ብዙ ነገራቶች አሉ የማውቃቸውና አሁን እኔ የሚጠቀምባቸው አሁን ራሱ በዚች አፕሊኬሽን ነው ሪካርድ ያረኩኝ ለእናንተ እንትን ብላችሁ የማሳያችሁ። እንደዚህ ጋር ሴቲንጎች አሉ። እነዚህ ሴቲንጎች እዚህ ከታች ደግሞ ኤዲቲንግ አለ። ደስ የምለው ነገር እዚሁ ካፕካት ሳንሄዱ እንኳን እዚሁ የተወሰነ ኤዲት አድርገን ማውጣት እንችላለን። በጣም አሪፍ አፕ ናት፣ ተጠቀሙባት። እሺ ከሌሎቹ እኔ ወድጃታለሁ። ቀለል ያለች ናት፣ ፍሪ ናት። ሳይዟን እዚህ ጋር ገብተን ሳይዝን ማስተካከል እንችላለን። እኔ ለጊዜው አሁን ላይ ያለው ቪዲዮ ኤዲት ሳደርግ 1080 ላይ አርግቼ ነው ሴፍ ማድረገው። አሁን ግን በዚህ ነው ያለው። ቤተሰብ እና ላይክ፣ ሼር፣ ሰብስክራይብ አድርጉኝ ቤተሰቦቼ። እሺ አመሰግናለሁ ስለምታዩልኝ ቪዲዮዬን። ቻው።